ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን በዚህች ዕለት ከሩቅም ከቅርብም ያሰባሰቡን ታላቁ አባት ቆሞስ አባ ገብረ ኢየሱስ፣ የዚህ ታላቅ ደብር አስተዳዳሪ የክቡር አባታችን መላከ ገነት መላከ ምሕረት ካርሎስ፣ የተከበሩ አባታችን ቀሪያም ሳባዛ፣ ሌሎችም አባቶች በየማዕረጋችሁ እንደየክብራችሁ የተወደዳችሁ ምዕመናንና ምዕመናት እግዚአብሔር ቤተሰቦች፣ ወንዶችን ሴቶችን ሁላችሁም የክርስቶስ ቤተሰቦች በወደደንና ባፈቀረን አምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ይትባረክ እግዚአብሔር አምላከ አበዊነ፣ የአባቶቻችን አምላክ እግዚአብሔር ዕለትን በሳምንት ሳምንታትንም በወር ወርንም በዓመታት እያፈራረቀ ለግሎት ሳይለየን ከሁሉ ነገር ጠብቆ ለዚች ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና ይግባው። እንኳን ለዚህ ለታላቁ በዓላችን በሰላም በጤና ደረሳችሁ አደረሰን። እንኳን አደረሳችሁ። አንሰ ሊተ ኢይዛር ዘእንበለ በመስቀሉ ለኢየሱስ ክርስቶስ እግዚእነ። ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት አይኑረን ይላል ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። በገላትያ መልእክቱ ምዕራፍ 6 ቁጥር 14 ላይ የምናገኘው ኃይለ ቃል ነው። ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ይላል። ይህንን የተናገረው ታላቁ ብርሃነ ዓለም ቅዱስ ጳውሎስ ልሳነ ክርስቶስ፣ የክርስቶስ አንደበት፣ ነዋይ ኅሩይ ምርጥ ዕቃ ተብሎ የተነገረለት ታላቁ ሐዋርያ ከአሳዳጅነት ተመልሶ ከኦሪት ወደ ወንጌል ብዙ ምዕመናንን ያሳድድበት ከነበረው ሕይወት እግዚአብሔር አምላካችን በልዩ ተአምራት ጠርቶ የወንጌል ሰባኪ የወንጌል አስተማሪ ያደረገው ታላቁ ሐዋርያ ቅዱስ ጳውሎስ ነው። የተነገራቸው ክርስቲያኖች ደግሞ ዛሬ በአሁኑ አጠራር የቱርክ ከተማ መናገሻ በሆነችው ለገላትያ ምዕመናን የተጻፈ ትምህርት የተላከ ትምህርት ነው። እንግዲህ ቅዱስ ጳውሎስ ይህንን ኃይለ ቃል በእነዚህ ሰዎች መካከል ሊናገርበት የቻለው ትልቁ ምክንያት ብዙ ምክንያቶች ነበሩ። ከብዙ ምክንያቶች ግን የተወሰኑትን ብናነሳ፣ አንደኛ የአይሁድ መምህራን በኦሪቱ ሕግና ትእዛዝ በተለይም ግዝረትን ከፍ አድርገው አጉልተው ያስተምሩ ያሳዩ ስለነበረ በዚህ የሚኖሩ ክርስቲያኖችን በአይሁድ መምህራን ትምህርት ስለ ግዝረት እና ስለ ኃላፊው ነገር ስለ ምድራዊው ነገር ብቻ እያወሩ እንዳይኖሩ የወንጌልን አስተምህሮ ቅዱሳን ሐዋርያት ያስተማሩትን ቅዱስ ጳውሎስም እንደተናገረው ወለነሰ ንሰብክ ክርስቶስ ኀዘ ተሰቅለ፣ እኛስ የተሰቀለውን ክርስቶስን እንሰብካለን ብሎ እንዳስተማረው ስለ ግዝረት ብቻ እያወሩ የተሰቀለው ክርስቶስን ከመስበክ ከመማር ወደኋላ እንዳይሉ ለማስረዳት የተናገረው ነበረ። በሁለተኛ ደረጃ ምክንያቱ ደግሞ እንደሚታወቀው ሁሉ ሐዋርያው ቅዱስ ጳውሎስ ከክርስቶስ ዕርገት በኋላ በ8ኛው ዓመት የተነሳ ሐዋርያ ስለሆነ እነዚህ ቤተ አይሁድ መምህራን ቅዱስ ጳውሎስን ይነቅፉት ነበረ። ከሐዋርያት ጋር አብሮ አልተጠራም፣
ከክርስቶስ ስር ቁጭ ብሎ አልተማረም እያሉ ቅዱስ ጳውሎስን ይነቅፉ ስለነበረ ቅዱስ ጳውሎስ ከጊዜ በኋላ ቢጠራም ክብሩ ከሐዋርያት ጋር እኩል እንደሆነ ለመግለጽ ለማስረዳት ይህንን ኃይለ ቃል ሊጠቅስላቸው በዚህ ርዕስ ላይ ሊያስተምራቸው ፈልጓል። በተለይም እነዚህ ሰዎች ስለ ግዝረት ብቻ ከፍ አድርገው እንግዲህ ግዝረት እንደሚታወቀው በብሉይ ኪዳን የግዝረት ዓላማው የክርስትና ምልክት ነበረ። የአብርሃም ዘር ለመሆን የአብርሃም ዘር ለመባል አማኝ ለመባል መገዘር የግድ ነበረ። ስለዚህ ያ መገዘሩ የክርስትና ምልክት የክርስትና አርማ ነበረ። ወደ ሐዲስ ኪዳን ስንመጣ ደግሞ በግዝረቱ ቦታ ጥምቀት ስለተተካ ቅዱስ ጳውሎስ እንደገለጸው ተገዝሮኒ ይበቁ፣ መገዘር ግዳጅ ሊፈጽም አይችልም። ስለዚህ በመገዘራችሁ ብቻ ልትመኩ አያስፈልጋችሁም። መገዘር ሊያስመካ አይገባውም። መገዘር የእግዚአብሔርን መንግሥት ሊያወርስ አይችልም። ስለዚህ እውነተኛውን አማናዊ ክርስቶስን በሐዲስ ኪዳን የተሰጠንን ጥምቀቱን፣ ሞቱን፣ ስቅለቱን፣ አዳኝነቱን አምነን መንግሥተ ሰማያትን መውረስ ይገባናል። ስለዚህ መመካትም ካለብን በክርስቶስ መስቀል ነው ብሎ ያስተምራል። መስቀል እንግዲህ መስቀል ሐዋርያው ቅዱስ ጳውሎስ እኔ ከክርስቶስ መስቀል በቀር ሌላ ትምክህት በሌላ በአንዳች ነገር መመካት አይገባኝም ሲል መቼ ስለዚህ ዓለም ላይ ሰዎች የሚመኩበት ብዙ ነገር አለ። በጉልበታቸው የሚመኩ ሰዎች አሉ። በኃይላቸው የሚመኩ ሰዎች አሉ። በገንዘባቸው የሚመኩ ሰዎች አሉ። በንብረታቸው የሚመኩ ሰዎች አሉ። በእውቀታቸው የሚመኩ ሰዎች አሉ። በዘራቸው የሚመኩ ሰዎች አሉ። ነገር ግን ይሄ ሁሉ ትምክህት የትም ሊያደርስ እንደማይችል እውነተኛው ትምክህት መመካትን ካለብን በክርስቶስ መስቀል እንደሆነ ይገልጻል ሐዋርያው ቅዱስ ጳውሎስ። እኔስ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። መስቀል እንግዲህ በእውነቱ በዚህ ሳምንት ቤተ ክርስቲያናችን ትኩስ ዜና አድርጋ የምታስተምረው፣ የምትሰብከው፣ የምትናገረው በንባባቱም፣ በመዝሙሩም፣ በስብከቱም፣ በማህሌቱም በልዩ ልዩ ሁኔታ የመስቀል ክብር ከፍ ብሎ ይነገራል በዚህ ሳምንት ማለት ነው። መስቀል ከዓለም መላእክት ጀምሮ ስናየው ክርስቶስ ከተሰቀለበት፣ ደሙን ካፈሰሰበት፣ ድህነትን ካወጀበት፣ ሰላምን ለሰው ልጆች ከሰጠበት፣ ፍቅርን ከመሰረተበት ዘመን በፊትም መስቀል ምንነቱ በዓለም መላእክትም በሰዎች ዓለምም በፍጥረታት ሁሉ በስነ ፍጥረት ሁሉ ሲነገር ሲሰበክ በሁሉም ፍጥረት ሁሉ መስቀል ምልክትነቱ ታትሞ ይኖራል። ለምሳሌ በዓለም መላእክት ስናይ በስነ ፍጥረት እግዚአብሔር አምላካችን መላእክት ሁሉንም እግዚአብሔር ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ነው የፈጠራቸው። መላእክት እግዚአብሔርን ሲያመሰግኑ ኪሩቤል የሚባሉት መላእክት መንበረ ጸባዖቱን ተሸክመው ቅዱስ እያሉ እግዚአብሔርን ሲያመሰግኑት በሰው አምሳል፣ በላም አምሳል፣ በአንበሳ አምሳል፣ በንስር አምሳል ሁነው በአራት ማዕዘን ሁነው አንዱ ወደ አንዱ ሀበ አንጸረ ቀዳማዊ ይሐውሩ አንዱ ወዳየበት በዛ ይሄዳሉ ተብሎ እንደተነገረው ቅዱሳን መላእክት በአራቱ ማዕዘን መስቀል ሰርተው መንበረ ጸባዖቱን ተሸክመው እግዚአብሔርን እያመሰገኑ ይኖራሉ። ሱራፌል የሚባሉ መላእክት ደግሞ በክልኤ ክነፊሆሙ ይከድኑ ገጾሙ በሁለት ክንፋቸው ወደ ላይ ፊታቸውን ይሸፍናሉ። ወበክልኤ ክነፊሆሙ ይከድኑ እግሮሙ በሁለት ክንፋቸው ወደ ታች እግራቸውን ይሸፍናሉ። ወበክልኤ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ ቅዱስ እግዚአብሔር በሁለት ክንፋቸው ደግሞ በአራቱ ወደዛ ወደ ቀኝና ወደ ግራ ዘርግተው እግዚአብሔርን ምን ይላሉ ይላል ያመሰግናሉ ይላል። ወደ ላይ ክንፋቸውን መዘርገታቸው አቤቱ ጌታ ሆይ ባህሪ አይመረመርም ሲሉ ነው። ወደ ታችም ክንፋቸውን መዘርገታቸው ወደ ምድርም ወደ ጥልቁም ቢገቡ ባህሪ አይመረመርም። ወደ ግራ ወደ ቀኝ መዘርጋታቸው ደግሞ በዓለም ሁሉ ምሉእ ነህ ሲሉ መስቀል ሰርተው በመስቀል አምሳል
እግዚአብሔርን ያመሰግናሉ ይላል። አያችሁ፣ ይሄ በዓለም መላእክት መስቀሉ ሲሰበክ የኖረ ነው። የመስቀል ኃይሉም ደግሞ በመላእክት ዘንድ አይተነዋል። በራእየ ዮሐንስ ምዕራፍ 12 ላይ እንደምናነበው በመላእክትና በዲያብሎስ መካከል የተካሄደ ጦርነት ነበረ ይላል። መላእክት ለብዙ ጊዜ ከዲያብሎስ ጋር እየተዋጉ ነገር ግን ድል ሊነሱት አልተቻላቸውም ነበረ። እግዚአብሔር አምላካችን የመስቀልን ክብር የመስቀልን ታላቅነት ለመግለጽ ስሙ የተጻፈበት የብርሃን መስቀል ሰጥቷቸው መላእክት ሄደው ተዋጉት። በዚህ ጊዜ ሊችላቸው አልቻለም ይላል። ዲያብሎስ ድል የተነሳበት ከዓለም መላእክት ጀምሮ በመስቀሉ ኃይል ነው። በመስቀሉ ኃይል ዲያብሎስን ድል ነስተውታል ቅዱሳን መላእክት። ስለዚህ በዓለም መላእክት መስቀል ሲነገር ሲሰበክ ሲታይ ይኖራል። በሰዎች ዓለም ደግሞ ያየነው እንደሆነ በዚህ ዓለምን ያየናት እንደሆነ ዓለም በአራት ማዕዘን የተከፈለች ናት። ምስራቅ፣ ምዕራብ፣ ሰሜን መስቀል ሰርታ ያለች ናት። ምድር ራሷ ዓለማችን ምስራቅ አለ፣ ምዕራብ አለ፣ ሰሜን አለ። አራት ማዕዘን በመስቀል ምልክት ነው ያለችው። መስቀል ታትሞባት ነው የምትኖረው። መስቀል በዓለም መላእክት ይነገራል፣ በዓለም መላእክት ይታያል። በሰዎች ዓለም ደግሞ የመስቀል ምንነት ሲነገር ኑሯል። ታላቅ ነው የመስቀል ምስጢር በእውነቱ። በዚህች ደቂቃ ስለ መስቀል ኃይል፣ ስለ መስቀል ክብር፣ ስለ መስቀል ምንነት ገልጸን ልንፈጽመው አይቻልም። እንደው ከትንሹ ያክል ነው ልንናገር የፈለግነው። መስቀል እግዚአብሔር አምላክ በሐልዮም በነቢብም በገቢርም ከፈጠራቸው ፍጥረታት ሁሉ በብዙዎቹ ዘንድ የመስቀል ምልክት የመስቀል አርማ እናያለን። ለምሳሌ በእጁ የእጁ ስራ አድርጎ በፈጠረው በሰው ሕይወት ዘንድ ሰው የሚድንበትን መስቀል ተሸክሞ ነው የተፈጠረው አይደለ? ሰው ራሱ ሲዘረጋ ትምህርተ መስቀል ይሰራል። ወደ ላይ ወደ ታች እጁን ሲዘረጋ ምንድን ነው? መስቀል ነው ሰው አይደለ? ሰው ራሱ መስቀል ነው። የሚገርም እኮ ነው። አጋንንት ሰዎችን እኮ ይፈራል። ለምን? ትምህርተ መስቀል የመስቀል ምልክት የመስቀል አርማ ስላለው የሰው ልጅ ከባድ ፍጡር ነው። አጋንንትንም የሚያንቀጠቅጥ ነው ሰው። አንዳንድ ጊዜ የተሰጠንን ክብር ዝቅ ስናደርገው እግዚአብሔር የሰጠንን ጸጋ ሳናየው ስንቀር በራሳችን ስንጥለው የአጋንንት መናኸሪያ ልንሆን እንችላለን እንጂ ሰው በተፈጥሮ ራሱ የከበረ ነው። በትምህርተ መስቀል አምሳል ታትሞ የተፈጠረ ነው ሰው። ስለዚህ መስቀል በአራዊት በእንስሳቱም መካከል ስናይ፣ በአይዋፍም መካከል ስናይ፣ ወፎች ራሱ ሲበሩ ትምህርተ መስቀል ሰርተዋል። አሳዎችን በባህር ውስጥ ያሉ አሳውን ስናይ ትምህርተ መስቀል ይሰራሉ። የሚገርም ነው። መስቀል በስነ ፍጥረት ሁሉ ታትሞ ያለ የኖረ ነው። ስለዚህ መስቀል ታላቅ ክብር ያለው መሳሪያ ነው። እንደዚህ እያለ መስቀል ኃይሉ በብሉይ ኪዳን በዘመነ አበውም የተለያየ ምልክት እየታየበት ኖሯል። ለምሳሌ በዘመነ አበው የበረከት መሳሪያ ነበረ። ያዕቆብ የዮሴፍን ልጆች ምናሴና ኤፍሬምን እጁን አመሳቅሎ ባረካቸው ይላል። አያችሁ፣ የበረከት መስጫ ነበረ መስቀል ማለት ነው። በረከት የሚተላለፍበት ነበረ መስቀል። ሙሴ የኤርትራን ባህር ሲከፍል በትሩን አንስቶ አመሳቅሎ ሲመታው ባህሩ ተከፈለ ይላል። ስለዚህ ይህ መስቀል የሚያስፈራውን ነገር የሚያስወግድ፣ የከበደውን ነገር የሚያቀል፣ ድህነትን የሚሰጥ ነበረ በዘመነ አበውም በዘመነ ኦሪትም። ደግሞ በዘመነ ኦሪት እንዲሁ ሰዎች መስቀልን የመከራ ምልክት፣ ወንበዴዎች፣ አመፀኞች የሚሰቀሉበት አድርገውም ይጠቀሙበት ነበረ። እንዲህ እያለ ወደ ዘመነ ሐዲስ ሲመጣ ግን መስቀል አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ የእኛን ባህሪ ልዑል ባህሪውን ዝቅ አድርጎ አጽነነ ሰማየ ሰማያት ልዑል ባህሪውን ዝቅ አድርጎ የእኛን ባህሪ አድርጎ ታላቁ ሊቅ ቅዱስ ኤፍሬም እንደተናገረው ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ፣ የእኛን ሞት እሱ ወስዶ የእሱን ሕይወት ለእኛ ሰጥቶ እኛን ገንዘብ ያደረገበት በመስቀሉ ላይ በዕፀ መስቀሉ
በመስቀል ላይ ተሰቅሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድህነትን ለዓለሙ ሁሉ ያወጀው የራቀው የቀረበበት መስቀል ሰውና እግዚአብሔር ለዘመናት ተራርቀው ኑረው ነገር ግን በመስቀሉ አደባባይነት የሰው ልጅ ከእግዚአብሔር ጋር ሊገናኝ ችሏል ማለት ነው። መስቀል የዘላለም ሕይወትን የምንመገብበት የምግብ ማዕዳችን ነው። መስቀል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ተናግሯል አይደለ? ዛሬ እኛ የምንበላው ስጋ የምንጠጣው ደም የቀረበው በዚህ በመስቀል ማዕድነት ነው፣ በመስቀሉ መሶብነት ነው። ስለዚህ መስቀል እኛ ከፍ አድርገን የምናከብረው እግዚአብሔር አምላካችን ድንቅ ነገር ስላደረገበት ነው። መስቀል ሰላማችን የታወጀበት ነው። የሰው ልጅ ሰላሙን አጥቶ ለ5500 ዘመናት ያክል ሊቁ እንደተናገረው ገዥዎች ያልሆኑ ገዙት ይላል። ሰው ገዥዎች ያልሆኑ ገዙት። ሊገዙን የማይችሉ አጋንንት እየገዙን ለዘመናት ኑረን ነበረ። ነገር ግን እግዚአብሔር አምላካችን ውእቱሰ እሱስ ቸል አላለንም፣ አልተቀየመንም፣ ነገር ግን ራራልን፣ አዘነልን፣ ይቅርም አለን ብሎ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንደተናገረው በደላችንን ሁሉ አቤት የእግዚአብሔር ቸርነት እኮ ሰዎችን በጣም ከሁሉ አብልጠን ተስፋ ስናደርጋቸው ከሁሉ አብልጠው ተስፋ ያስቆርጡናል። እግዚአብሔርን ግን ከሁሉ አብልጠን ስንበድለው ተስፋችን ሆኖ እናገኘዋለን። ሰዎችን ከሁሉ በላይ ስንፈልጋቸው ይርቁናል። እግዚአብሔር ግን ከሁሉ በላይ ስንበድለው ይፈልገናል። አይገርም? እግዚአብሔርን ከሁሉ በላይ እየበደልነው ከሁሉ በላይ ግን ይፈልገናል። እግዚአብሔርን ከሁሉ በላይ እያሳዘንነው ከሁሉ ቀድሞ ግን ይሰበስበናል። የተበተነውን ይሰበስበናል። እግዚአብሔር መሐሪ ስለሆነ ማለት ነው። ኄር እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነውና ይህንን ምሕረቱን፣ ይህንን ይቅርታውን፣ ይህንን ፍቅሩን፣ ይህንን ታላቁን ሰላሙን፣ ይህንን ለዘላለሙ በሕይወት የሚያኖረውን ስጋውን ደሙን የሰጠን በመስቀሉ ላይ ነው። ክርስቲያኖች እንኳን ደስ ያላችሁ። ስለዚህ ይሄ መስቀል በዚህ መስቀል ላይ ተሰቅሎ አምላካችን ድህነታችንን ያወጀበት፣ ሰላማችንን ያገኘንበት፣ ዲያብሎስ ድል የተነሳበት ነው። ደግሞ በሰው ልጆች ላይ ሰልጥኖ ይኖር የነበረው ዲያብሎስ ድል የተነሳው በዚህ በመስቀል ላይ ነው እና ድል የተነሳበት የድል አርማችን ስለሆነ መስቀልን ከፍ አድርገን እናከብረዋለን። መስቀል በቤተ ክርስቲያናችን ታሪክ በሶስት ነገሮች ይተረጎማል። አንደኛው ሐዋርያው ቅዱስ ጳውሎስ አንሰ ሐሰሪተ ይዝሃል ዘንበለ በመስቀሉ ለኢየሱስ ክርስቶስ፣ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ሲል፣ ሁለተኛው ትርጉሙ መስቀል የተባለው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መከራ ነው። መስቀል በመከራ ይመሰላል። ክርስቶስ ስለኛ የከፈለው መከራ፣ ክርስቶስ ስለኛ የከፈለው ዋጋ መከራ ይባላል። በክርስቶስ መከራ እመካለሁ እንጂ በእኔ በዚህ በምድራዊ ነገር ልመካ አይገባኝም አለ ቅዱስ ጳውሎስ። የክርስቶስ መከራ ምንድን ነው? መከራ መስቀሉ ከልደት እስከ ትንሣኤው ድረስ የከፈለው ዋጋ ማለት ከልደት እስከ ትንሣኤው ድረስ አምላካችን እግዚአብሔር ለእኛ ሲል ተወለደ፣ ለእኛ ሲል በግርግም በከብት በእንስሳ መካከል አደረ። ሊቁ ማለት ታላቁ ነቢይ ዕንባቆም እንደገለጸው በማእከለ ክልኤ እንስሳ ርኢኩከ፣ በሁለት እንስሳ መካከል አየሁህ ብሎ በእንስሳ በበረት መወለዱን አስቀድሞ ገልጦት ነበረ። ስለዚህ በእንስሳት በረድ ዓለሙ ሁሉ በእጁ የሆነ ሁሉ ከእርሱ ሁሉ የእሱ የሆነ እግዚአብሔር ነገር ግን ስደተኛ ሆኖ የሚያድርባት ራሱን የሚያስጠጋባት አጥቶ በእንስሳት መካከል ተወለደ አይደለ? ከዛ ለእኛ ሲል ተሰደደ። አዳምን ከተሰደደበት ይመልሰው ዘንድ ለስደተኞች ሁሉ ተስፋ የሆነ እግዚአብሔር ተሰደደ። ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ የስደተኞች ተስፋ የሆነ እግዚአብሔር ግን ተሰደደ ይላል። የተሰደደው ለምን ነው? እኛ ነው ከተሰደድንበት ለመመለስ ተሰደደ እግዚአብሔር። ስለዚህ ይሄ መከራ ነበረ፣ መስቀል ነው። እግዚአብሔር አምላካችን በፈጠረው አንደበት
በፈጠረው ምላስ መሰደብ መስቀል ነው አይደለም? ክርስቶስን እስኪ ከመስቀል ውረድ እውነትም የእግዚአብሔር ልጅ ከሆንክ እያሉ ሰዎች ይሰድቡት ነበረ፣ ይዘብቱበት ነበረ። በፈጠረው ምላስ መሰደብ መስቀል ነው። ይህን መስቀል የክርስቶስ መስቀል በሰዎች ፊት በአደባባይ መቆም ከወንበዴዎች ጋር አብሮ መቆጠር መስቀል ነው። ዓለማችን አዎ አይተናን በዕለተ ዓርብ የተደረገውን ታሪክ ሁሉ እንረዳለን። ወንበዴ የተፈታበት እውነተኛ የታሰረበት የተሰቀለበት አደባባይ ዕለት ነበር አይደለም? እነ በረባን ሲፈቱ ዓለም እስመ ዓለም ያፈቅር ሊአሁ ዓለም የራሱ የሆነውን ይወዳል። ዓለም ሌባ ሌባውን ይወዳል፣ አጭበርባሪ አጭበርባሪውን ይወዳል፣ አዎ ወንበዴ ወንበዴውን ይወዳልና እነ በርባን ዕድሜ ልካቸውን ደም ሲያፈሱ ሲሰርቁ ሲቀሙ የኖሩ እነ በርባንን ስትፈታ ዓለም እውነተኛ ክርስቶስን ግን አስራለች። ዛሬም በዘመናችን ስለ ክርስቶስ እውነት የሚናገሩ ሰዎች ይታሰራሉ። ዛሬም ስለ እውነት የቆሙ ሰዎች ይገፋሉ። ዛሬም ስለ እውነት የሚመሰክሩ ሰዎች በመከራ ይሳደዳሉ። ዛሬም ዓለማችን ወንበዴዎችን ታከብራቸዋለች። ዛሬም ዓለማችን አዎ አመፀኞችን እውቅና ትሰጣለች፣ እውነተኞችን ግን ታዋርዳለች። ይሄው ነው ታሪኩ። ስለዚህ ይሄ መከራ ነበረ። ይሄን መከራ የክርስቶስ መከራ መስቀል ይባላል ማለት ነው። ቅዱስ ጳውሎስ እኔ ከዚህ ከክርስቶስ መስቀል በቀር ሌላ ትምክህት አይኖረኝ ያለው ክርስቶስ ከከፈለው ጸዋትወ መከራ በስተቀር አንዳች ነገር ሊያስመካኝ አይገባም። ግዝረት አያስመካ፣ ንብረት አያስመካ፣ ሀብት አያስመካ፣ ጤና አያስመካ፣ እውቀት አያስመካ፣ በዚህ ዓለም ያለው ነገር ሁሉ ሊያስመካ አይችልም አለ። ስለዚህ በክርስቶስ መስቀል እመካለው ነው። በክርስቶስ መከራ እመካለው። በሁለተኛ ደረጃ መስቀል ማለት የክርስቲያኖች መከራ ነው። ክርስቲያኖች ወበዓለም ሳለወክሙ ሕማመ ትርከቡ፣ በዓለም ሳላችሁ በክርስቶስ ስላመናችሁ የክርስቶስን መስቀል የግድ ትሸከማላችሁ። ዘይጾረ መስቀለ ሞቴ መስቀለ ሞቱ ኢይክሊጸ በደኒ ብሏል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። መስቀሉን ያልተሸከመ ሰው ለእኔ ሊሆን አይገባም፣ ሊከተለኝ አይገባም ብሏል። ይሄ የክርስቲያኖች መስቀል ደግሞ ክርስቶስ ስለኛ ብሎ የከፈለው ዋጋ የክርስቶስ መከራ መስቀል ይባላል። ክርስቲያኖች ደግሞ ስለ ሃይማኖታቸው ብለው ስለ እግዚአብሔር ብለው ስለ ቤተ ክርስቲያን ብለው የሚሳደዱ መከራ የሚቀበሉ ምዕመናን ደግሞ መከራቸው ይባላል መስቀል ይባላል፣ መስቀል ይባላል። ስለዚህ ቅዱስ ጳውሎስ በዚህ መስቀል እመካለሁ እንጂ ከዚህ የተለየ ነገር ከኔ ይራቅ ማለቱ በምእመናን መከራ መቀበል ሐዋርያው ቅዱስ ጳውሎስ ይመካል። ደስ አይልም እንዴ? ያስተማራቸው ምእመናን ስለ ክርስቶስ መስክረው ሲያልፉ ያስተማራቸው ዋጋ የከፈለላቸው ምእመናን ሃይማኖታቸውን ጠብቀው ለመንግስት እግዚአብሔር ዜጋ መሆን መብቃት ሲችሉ ከዚህ የበለጠ ሌላ ምን ትምክህት አለው? ቅዱስ ጳውሎስ ከዚህ የበለጠ በምን ሊመካ ያስፈልገዋል? ሌላው ትምክህት ሁሉ ከኔ ይራቃል። ስለዚህ መስቀል በዚህ አይነት መልኩ የሚገለጥ ነው። ወደ ዋናው ወደ ዕለቱ ታሪክ ስንሄድ ዛሬ ይህንን መስቀል የምናከብረው ተሰባስበን ከሩቅም ከቅርብም ሁላችንም እግዚአብሔር ዕለቱን ፈቅዶልን በዚህ ተገኝተን አብረን እንድናከብር እግዚአብሔር ፈቃዱን ሰጥቶን እያከበር ነው ያለው። ይህ ዕለት ይሄ ክርስቶስ ሰላምን ያወጀበት፣ ድህነትን የሰጠበት፣ ስጋውን የቆረሰበት፣ ደሙን ያፈሰሰበት እመቤታችን ድንግል ማርያም የተገኘችበት በዚሁ መስቀል ስር ነው እኮ። ቅዱስ ዮሐንስም ነያ እምከ እነዋት እናትህ ብሎ የእናትነት አደራነቱን ተረከቡ ቅዱስ ዮሐንስ በመስቀሉ ስር ነው። ስለዚህ ይህንን ዕለት የምናከብረው ይህ መስቀል ክርስቶስ ብዙ መከራ ተቀብሎ እንደሞተ እንደተቀበረ ተቀብሮም እንዳልቀረ ከሙታን መንደር ተለይቶ እንደተነሳ በኃይሉ በስልጣኑ እንደተነሳ ሁሉ አዎ መስቀሉ ተአምራት ያደርግ ስለነበረ፣ ድዊ ይፈውስ ስለነበረ፣ ለምጽ ያነጻ ስለነበረ፣ ልዩ ልዩ ድንቅ ተአምራት ያደርግ ስለነበረ ሰዎች ክርስቶስን ብቻ አይደለም የቀበሩት፣ ሰዎች ክርስቶስን ብቻ አይደለም አዎ ከነሱ ዘወር ማድረግ የፈለጉት መስቀሉንም ተአምራት ሲያደርግ አይተው ወደ ምድር ቀበሩት፣ ቆሻሻ ጣሉበት። 200 ዘመን በላይ ያክል ተቀብሮ ኖረ ይላል። አሁን እንግዲህ የተቀበረው
ክርስቶስ በሕይወተ ሥጋ የእኛን ሥጋ ለብሶ እየተመላለሰ ባለበት ሰዓት ብዙ ነገሮች፣ ብዙ ታምራት፣ ብዙ ፈውስ፣ ብዙ ድህነት ይደረግ ነበረ። ከዛም በኋላ ደግሞ መስቀሉ በሽተኞች እየተፈወሱ ሲያዩ አይሁዳውያን ቀኑ። አይሁዳውያን ይሄ አላስደሰታቸውም። ሐዋርያው ቅዱስ ጳውሎስ እንደተናገረው እስመ ነገረ መስቀሉ እበድ ውእቱ፣ ነገረ መስቀሉ በአይሁድ ዘንድ እንቅፋት ወይም መሰናክል ነው። በማያምኑ በአረማውያን በአሕዛብ ዘንድ ደግሞ ሞኝነት ነው ይላል አይደል? እውነት አይደለም? ስለዚህ እኛ ነገረ መስቀሉን አስበን በዚህ እየዘመርን እያመሰገንን ስለሆነ እኮ ቅዱስ ጳውሎስ እንደተናገረው ለማያምኑ ሰዎች ሞኝነት ነው ይላል። እኛ ነገረ መስቀሉን ስንሰብክ ስናስተምር እውነትም ሞኝነቱ ነው። በዚህ አካባቢ የሚጫወቱ ሰዎች አሉ አይደል? ስለማያውቁ የመስቀሉ ሕይወት ስላልገባቸው ማለት ነው። ይህንን ነው ቅዱስ ጳውሎስ የገለጸው። ለማያምኑ ሞኝነት ነው። አሁን እነሱ ምን እንደሆነ አውቁትም። በቃ ሞኝነት ነው። እኛ መሰብሰባችን፣ መዘመራችን፣ ከዚህ ይህን ያክል ጊዜ ማጥፋታችን ምንም ከምንም ነገር አይቆጥሩትም። እንደ ሞኝነት ነው የማየው አይደል? ስለዚህ ቅዱስ ጳውሎስ ይሄንን ሲገልጥ የክርስቲያኖችን መከራ ብሎታልና ይህ መስቀል ተቀብሮ ነበረ። ከተቀበረበት ግን ለማውጣት አንደኛ እግዚአብሔር የፈቀደለት ሰው ያስፈልግ ነበረ። ቅድስት እሌኒ ንግሥት የተባለችው ሴት ታሪኳን በተደጋጋሚ እንደተማችሁት እንደተማራችሁት እግዚአብሔር ፈቅዶላት ይህንን መስቀል ከተቀበረበት ልታወጣ ችላለች ማለት ነው። መስቀሉ ከተቀበረበት እንዲወጣ ዛሬ በዚህ በመስከረም ላይ በምናከብረው በዓላችን ቁፋሮ የተጀመረበት መጋቢት 10 ቀን ደግሞ መስቀሉ ከተቀበረበት የተነሳበት የወጣበት ዕለት ነው ማለት ነው። ስለዚህ የመስቀሉን ትንሣኤ ነው የምናከብረው። ክርስቲያኖች እንኳን ደስ ያላችሁ። የመስቀል ትንሣኤ ይባላል። የመስቀሉን ትንሣኤ ነው የክርስቶስን ትንሣኤ እንደምናከብረው ሁሉ ዛሬ ደግሞ የመስቀሉ ትንሣኤ ከተቀበረበት የወጣበት ብለን የምናከብርበት በዓል ስለሆነ ይህንን በዓል እግዚአብሔር አምላካችን ቅዱስ ፈቃዱ ሆኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ልዩ ሁኔታ ታከብረዋለች ማለት ነው። ስለዚህ ዛሬ ሳምንቱ ሁሉ ነገረ መስቀሉ የመስቀሉ ዜና የሚነገርበት ነው። ቅድም እንዳልኋቸው መስዋዕቱን ስታዩት፣ ወንጌሉን ስታዩት፣ ስብከቱን ስታዩት፣ ማህሌቱን ስታዩት፣ ቃለ እግዚአብሔሩን ስታዩት ምእመናን ሁሉ አለባበሳችሁ ሁሉ መስቀል ነው የሚለው አለባበሳችን ሁሉ መስቀልን ነው እየሰበከ ያለው። ስለዚህ ይህንን ዜና መስቀሉን እንድንሰብክ ዜና መስቀሉን እንድናስተምር በዚህ ዕለት የመስቀሉን መታሰቢያ ተሰባስበን እንድናከብር የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን የመስቀሉን በረከት ያሳድርብን። እሺ አሁን መስቀሉ ተቀብሮ ወጣ ብለናል። መልካም ነው። እግዚአብሔር አምላካችን ለፈቀደላቸው ሰዎች ከተቀበረበት እንዲወጣ ሆኗል። ዛሬ እኛ ሕይወታችንን ማየት መፈተሽ ያስፈልገናል። ዛሬ ምን የተቀበረብን ነገር አለ? በመስቀሉ የተሰጠን ሰላማችን አልተቀበረም ሆይ? በመስቀል የተሰጠን ፍቅራችን አልተቀበረም ሆይ? በመስቀሉ የቀረበልን ጸጋችን፣ ክብራችን አልተወሰደም ሆይ? ስለዚህ የተወሰደብንን ሰላም፣ የተወሰደብንን ጸጋ፣ የተወሰደብንን ፍቅር መፈለግ ያስፈልጋል። እንደ ቅድስት እሌኒ ማለት ነው። መፈለግ ያስፈልጋል። መቆፈር ያስፈልጋል። የት ቦታ እንደቀበርነው ከተቀበረበት ልናወጣው ያስፈልጋል። ሀገራችን ኢትዮጵያ የምትታወቀው በፍቅር፣ የምትታወቀው በአንድነቷ፣ የምትታወቀው በጀግንነቷ፣ የምትታወቀው እግዚአብሔርን በማምለኳ በታላቅ ሀገርነቷ ነው የምትታወቀው። አሁንም እግዚአብሔር በዓለሙ ላይ በትኖን እንኳን ይህንን ያክል ክብር ሰጥቶን በሄድንበት ሁሉ ቤተክርስቲያን እየሰፋች እግዚአብሔር አምላካችን ቤተክርስቲያንን እያሰፋ ምእመናን እየበዙ ክብሯ ከፍ እያለ ነው ያለው። ነገር ግን እንደዛ ሆኖ ደግሞ ብዙ የሚጎድል ነገር አለ፣ ብዙ የተቀበረብን ነገር አለ። እነዛ የተቀበሩ ጸጋዎቻችንን ቆፍረን ልናወጣቸው ያስፈልጋል ማለት። ከነገረ መስቀሉ የምንማረው ይህንን ነው። ምንድነው የጎደለን? ምንድነው ከኔ የተወገደው? ምንድነው ከኔ የተነሳው ብለን ራሳችንን አይተን የተወሰነብንን የተነሳንን ነገር አይተን እንደ ቅድስት እሌኒ ፈልገን ከተቀበረበት እንድናወጣ ያስፈልገናል ማለት ነው። እንግዲህ በእውነቱ
ለዚህ ዕለት ለዚህ ሰዓት በዚህ መልኩ እንድናከብረው በዝተን ከብረን እንደዚህ በአማረ ሁኔታ ነገረ መስቀሉን ከብረን አክብረን ጊዜውን ያመቻች እግዚአብሔር አምላካችን የተመሰገነ ይሁን። ያው ብዙ ፕሮግራም ስለነበረ በዚህ በቃናል መከረን ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን። ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ያርዝምልን። በጣም